ቦረና ባሬቱማስ ምንድናቸው they are explorers ያልደረሱበት ሀገር የለም የኦሮሞ ካርታ ትልቁ ካርታ እኔ ከመጽሐፉ ያሰፈርኩት ከጫፍ ጫፍ የሆነ ኦሮሞ የት ነው የሚዘረጋው ከራያ እስከ ኦሮማ ኢትዮጵያን በሙሉ አቋርጦ ኬንያን በሙሉ አቋርጦ እስከ ታንዛኒያ ድንበር ኦልሞስት ታንዛኒያ ድንበር ድረስ ይደርሳል huge territory እነዚህ ሁለቱ ምንድናቸው ባሬቱማ ናቸው ማንዳው ነው ይሄን ሁሉ ቦታ እንግዲህ እነሱ ከአባታቸው ቦታ መልቀቅ ናቹራል ነው ለነሱ ምክንያቱም they have to be entrepreneurs to be able to survive ስለዚህ ንግድ የሚገቡት እነሱ ናቸው ካራቫን ትሬድ የሚገቡት ናቸው በካራቫን ትሬድ በኩል ደግሞ እስልምና ምክንያቱም ሙስሊሞች they are caravaneers ካራቫኑን ደግሞ ፕሮቴክት ያደርጉታል ገባ ህግ አላቸው ሌባ ይቀጣል በኃይል እጅ ይቆረጣል ሌባ የተገኘ ነው በዚያው ምክንያት they have a culture that is protective of the trader ስለዚህ ኦሮሞ ማንዳ ሆኖ መስፋፋት ሲጀምር ምንድነው የሚሆነው he shifts toward long distance trade islam ንግድ ገባ so ትልቅ by dual organization አለው ኦሮሞ አንዱ ተስፋፊ ነው አንዱ ስር የማይነቅል ባህል የማይረሳ ኮንሰርቫቲቭ ቦዲ ነው by the way አንድ ነገር የምለው ይሄ መጽሐፍ ተሽጦ ትርፍ ከተገኘበት ትርፉ ፔፐር ባክ ኤዲሽን ኢትዮጵያ እንዲታተምና ባነሰ ዋጋ ለህዝብ እንዲዘረጋ ፈልጋለሁ ተተርጉሞ ደግሞ በኦሮምኛና በአማርኛ እንዲወጣ ነው የኔ ተስፋ እዚህ ላይ ኦሮሞ ወስ የሥራ ጓደኞቼ ስራውን እንደሚሰሩ ተስፋ አለኝ እንግዲህ እርስዎ ያቀርባል እዚህ ያለው ደግሞ በሀገር ቋንቋ ይተረጎማል ብለን ተስፋ እናደርጋለን መልካም ከዚህ ስንወጣ ደግሞ ፕሮፌሰር አስመሮም ለገሰ ከገዳ ስርዓት ወይም ከኦሮሞ ታሪክ ውጪ ሌላ መጽሐፍ ጽፈዋል well ይሄ ፓስቶራል ኢኮሲስተም ስለ ገዳ አይደለም የኦሮሞ የቦረና ነው ግን ኮምፕሊትሊ ኤንቫይሮንመንታል ስታዲ ነው ሪሰርች ነው ጥልቀት ያለው ነው ኢንክሉዲንግ አናሊሲስ ኦፍ ኑትሪሽን ምግባቸውን በሙሉ ሰብስቤ ሬፍሪጀሬት አድርጌ ላቦራቶሪ ሄዶ ተመርምረዋል so we have nutrient content analysis of their food which is unique ነገር ነው ብዙ ሀብት አለው ከዚያ ውጭ ግን አሁን ማደርገው ያለው ምንድነው የቀረኝ ስራ የኤርትራ ነው 22 አመት ኤርትራ ጥናት አደረኩ ከነጻነት ጀምሮ ይሄ ሁሉ የተደረገው እንግዲህ ፖስት ወር ኤሪትሪያ ብዬ አንድ ትልቅ መጽሐፍ አለብኝ እሱ አሁን ማለቅ አለበት የፓስቶራል ኢኮሲስተም ሳይታተም ቀርቶ ቁጭ ብሏል እሱን ደግሞ ቦረና መጥቼ መጨረስ አለብኝ ተሱስቱም ታታተሞ መውጣት አለበት እነዚህን ሁሉ ካጠናቀቅኩ አሜን ብዬ ፕሮፌሰር አስመሮም ለገሰ ስንት ልጆች አሉት ሁለት ልጆች አሉኝ ሴት ልጆች ናቸው ታላቋ ኤልሳቤጥ ትባላለች ኮሌጅ ግራጁዌት አድርጋ አስመራ መጥታለች የውጭ ጉዳይ ሚኒስትር ትሰራለች ልምምድ ታደርጋለች እና ኢንተርናሽናል ሪሌሽንስ ሂውማን ራይትስ ስለ ሰብአዊ መብት ምርምር ማድረግ ነው የምትፈልገው ያው የኔ ስራ ነው የምትከታተል ያለች ታናሿም እንደዚሁ የሃይ ስኩል ጨርሳ አሜሪካን ዩኒቨርሲቲ ገብታለች እሷም ኢንተርናሽናል ሪሌሽንስ ነው የገባችው ኢትዮጵያና ኤርትራ ከ20 አመታት አካባቢ ተኳርፈው የቆዩ ናቸው ከዛ በፊት ባህላቸው አንድ ነው ቋንቋቸው ይመሳሰላል እንዲሁም ታሪካቸው የሚገናኝበት ነገር አለ እኚህ ሁለቱ ሀገራት ደግሞ ጦርነትም ሰላምን በሌለበት ቆይተው አሁን ደግሞ በቅርቡ ሰላምን እርቀ ሰላም ወርዶ አንድ ላይ ሆነዋል በዚህ ውስጥ ደግሞ እርሶም ያኔ በተኳረፉበት ወቅት እንግዲህ እዛ ኤርትራ ሆነው ስለ ኢትዮጵያ መጽሐፍ ስለ ገዳ መጽሐፍ ማለት ሁለቱን ህዝቦች የማገናኘት ስራ እየሰሩ ነበር ሁለቱ ህዝቦች አንድ ላይ ሲሆኑ ሁለቱ ሀገራት ሲታረቁ ምን ተሰማዎት ነው በመሐከሉ ግን የወያኔ ጦርነት የኢትዮጵያና የኤርትራ ጦርነት ሲነሳ ስራውን ሁሉ ትቼ ወደ ሂውማን ራይትስ ነው ገባሁት 3 አመት ሙሉ የኢትዮጵያ ሰራዊት ኤርትራ ውስጥ የፈጸመው ግፍ በሙሉ አጋልጫለሁ ይሄንን ሲሰራ መስፍን ወልደማርያም የሥራ ጓደኛዬ ነው ሂውማን ራይትስ ነው የሚያጠናው በኢትዮጵያ በኩል እኔ ደግሞ በኤርትራ በኩል ሂውማን ራይትስ ነው የማጠናው
እንገናኛለን። አንዳንዴ በስራ እንገናኛለን ውጪ ስንሄድ። ግን ለማንኛውም ወያኔ በተለይ በጣም ይቆጡ ነበረ። ይሄ ሰውዬ ስማችንን ያጠፋልና አንድ ነገር አድርገው ብለው 5 ሰዎች አሰልፈው ነበረ። አንዱም ወንድሜ ነው፣ አምባሳደር አስፋው ለገሰ የኢትዮጵያ አምባሳደር ነው። እነዚህ ሁሉ ጻፉ፣ ስማችን ስለሚያጠፋ ለማፍረስ ሞክሩ ብለው ሙግት ፈጥሯል። እነሱም ግን ሙግት ነው፣ ቁም ነገር ያለው አይደለም። ምክንያቱም የተጨበጠ ኢንፎርሜሽን የላቸውም። ህግ ያውቃሉ፣ ግን ስለ ሁኔታው ስላለው ሁኔታ እና ስለሚደረገው ያለ ግፍ ምንም ማስረጃ የላቸውም። እኔ የተጨበጠ ኢንፎርሜሽን ነው ያቀረብኩት። ለማንኛውም አምነስቲ ኢንተርናሽናል በ99 ጦርነቱ በጣም ተጋግሎ በነበረበት ጊዜ መጥቶ እኔ ሳይንቲፊክ ሰርቬይ ኦፍ ኤክስፕሎይቴሽን ኦፍ ከሀገር የማባረሩ ስራ ሲያካሄዱ የእሱ ሳይንቲፊክ ሰርቬይ አድርጌ አሳትሜ አውጥቼው ነበረ። መጥተን እንፈትሽ ያንተን ስራ አሉኝ። እነሱ ኑ አልኳቸው፣ ስማቸውን ሰጧቸው። ሰርቬይ ያደረጉ እነሱ ቼክ አደረጉ። ቼክ አድርገው ሲያበቁ የኔን ሰርቬይ እንዳለች እንደራሳቸው እትም አወጧት። ሲያወጧት የኢትዮጵያ አዩት። ይሄን እንዴ እናንተ የእነሱ መሳሪያ ሆናችሁ ሁለተኛ አትገቡም ኢትዮጵያ አሏቸው። ግድ የለም አሉ። እነሱ ደግሞ ምን አደረጉ? በተዘዋዋሪ እንደ ሌላ ሰው ቱሪስት ተመስለው ገብተው እንደገና ስራቸውን ቀጠሉ። ኢትዮጵያ ውስጥ ሊያውቋቸው አይችሉም። ስለዚህ ነገሩ ተበላሸባቸው ማለት ነው። ግን ለማንኛውም ትግል ነበረ። ትግሉ የሂውማን ራይትስ ነበረ። በዚህ ምክንያት ጥላቻ ነበር በእኔና በወያኔ መካከል። ይጠራሉ የምሰራውን ያለው ስራ። ስለዚህ ከዚያ ጀምሮ እስከ ነጻነት እስኪወጣ ድረስ በምንም አኳኋን አይሮፕላን በዛ መካከል አልመጡም። ወዲህ አይሮፕላን ወደ ኢትዮጵያ ልትገባ ትችላለች የሚባል ከሆነ አልሳፍርም፣ ልደርስም አልፈልግም። ምክንያቱም ይህ አለ። አሁን በቀደም ዕለት ቅብብል ሲደረግ ገና ወያኔ ስልጣን ላይ ነው ልመጣ ጋብዘውኝ እዚህ ቲኬት ሁሉ ተቆርጦ ተዘጋጅቼ ልሄድ ብዬ ስል ምክር አቀረበልኝ። ወያኔ ስልጣን እስካለ ድረስ ልትገባ ትችልም ዋስትና ያለህም ስላሉኝ ሳላይ ቀረ። አዲሱ ጠቅላይ ሚኒስትር ከመምጣታቸው በፊት ማለት ነው። አዎ ልክ ማንስ ቢፎር እንትን ቅብብሉ እኮ የተደረገው በዓሉ የተደረገው ማንስ ቢፎር ኤሌክሽን ኦፍ ዶክተር አብይ ማንት ሌተር አይኩድ ሀብካ። በዛ መካከል በቦረና በኬንያ አድርገው የቦረናን ህዝብ ይገናኙ ነበር። ይቻላል ነው ግን በድብቅ ነው ሊሆን የሚችለው። እሱ ሊደረግ ይችላል። አድርጌዋለሁ ደግሞ በሞያሌ በኩል ገባ ነበር ድሮ። ቦረኖቹ አጅቦኝ በበቅሎ ገባለሁ ወይም ደግሞ በላንድ ሮቨር ተዛዋሪ ጥሼ ክርክሮስ ካንትሪ ነበር ላንድ ሮቨር ገባ ነበር። ማንም አያውቀውም የት እንዳለው። ጋብራችሁ ናቸው የሚያጎሩት። መልካም እንግዲህ እርስዎ ኤርትራዊ ሆነው ስለ ኢትዮጵያ ታሪክ፣ ስለ ገዳ፣ ስለ ኦሮሞ አጥንተዋል። ኤርትራዊ ሆነው ስለ ኢትዮጵያ ታሪክ ያጠና ወይም ስለ ሌላው ኢትዮጵያ ባህል ያጠና አለ? ኤርትራዊ ሆነው አሉ፣ ብዙ አይደለም። ኤርትራዊ ሆኖ መርድ ወልድ አረጋ ያለው ግን የትግራይ ልጅ ነው እሱ። he went to Portugal and studied Portuguese and reads Portuguese and therefore has written ግሩም የሆነ ነገር ጽፏል ስለ እንትን። ከኤርትራ ግን ስለ ኢትዮጵያ ምርምር ያደረገ I'm having difficulty በረከት ስላሴ እና ስዩም ሀረጎት was a member of the cabinet and የህይወት ታሪክ ጽፏል ስዩም። በረከት ደግሞ ብዙ መጽሐፍ ጽፏል። እሱ he lived in ኢትዮጵያ የህግ ምሁር ነው። ብዙ ጥናት አድርጓል በኢትዮጵያም ስለ ኢትዮጵያም ስለ ኤርትራ። ግን ሆን ብሎ as primary objective of the research ያንድ የኢትዮጵያ ባህል ያጠና ላስታውስ አልችልም። ያለም አይመስለኝም። መልካም እንግዲህ እርስዎ ትልቅ ሰፋ ያለ ታሪክ ያለው ኖት፣ ምሁር ኖት፣ እንዲሁም የተለያዩ ጥናትና ምርምር ያደረጉ ኖት። አሁን ያለው አዲስ ትውልድ ነው፣ ወጣት ትውልድ ነው።
ምን አይነት መልእክት ያስተላልፋሉ? ምናልባት ትላንትና የገዳን ስርዓት ከማንነቱ ጀምሮ የተለያዩ ጽሁፎችን ጽፈው እዚህ ለትውልድ አስተላልፈዋል። ቀጣዩ ትውልድ ደግሞ ቁቤ ጄኔሬሽን ይህንን በመልኩ ማስተላለፍ አለበት ይላሉ። ምክር ይስጡ። ትልቁ ነገር መደረግ ያለበት ይመስለኛል ይሄ ትርጉሙ ጉዳይ ነው። እስካሁን የጻፍነው ሁሉ እኔም ሌሎችም እንትና ለምሳሌ ዳባዴ ጽሁፍ በፈረንሳይ ነው የተጻፈው ማንም